ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ ወደ ዕለታዊ ዜና ወጃችን እንኳን በደህና መጣችሁ። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደረሰ ይመስላል። የእስራኤልና የኢራቅ ቀጥተኛ ያልሆነ ፍጥጫ ወደ ሌሎች የክልል ሀገራት የተዛመተ ሲሆን ዓለም አቀፍ ማህበረሰብን በስጋት ሁኔታውን የተከታተለ ነው። ታማኝ መረጃዎች እንዳያመልጦ የሰብስክራይብ ቁልፍ በመጫን የደወል ምልክቷን በማብራት የቻናላችን ቤተሰቦች ይሁኑ። አሁን ወደ ዝርዝር መረጃዎች እናልፋለን። በእስራኤልና ሊባኖስ ድንበር ላይ የተባባሰው ግጭት። እስራኤልና በሊባኖስ የሚገኘው የሂዝቦላ ቡድን መካከል ያለው ግጭት ዛሬም ተባብሶ ቀጥሏል። ሂዝቦላ ዛሬ ረፋድ ላይ በሰሜናዊ እስራኤል በምትገኘው ቂርያት ሽሞና ከተማ ላይ በርካታ ሮኬቶች አስወንጭፏል። የእስራኤል አይረን ዶም የተባለው የአየር መከላከያ ስርዓት አብዛኞቹን ሮኬቶች እንዳመከነ ቢገለጽም በአካባቢ ፍንዳታ ድምፆች መሰማታቸውና ነዋሪዎች ወደ መጠለያ እንዲገቡ ማስጠንቀቂያ መስጠቱ ተዘግቧል። በምላሹም የእስራኤል መከላከያ ኃይል IDF በደቡባዊ ሊባኖስ የሚገኙ የሂዝቦላ ወታደራዊ መሠረተ ልማቶች፣ የሮኬት ማስወንጨፊያ ቦታዎችና የጦር አዛዥ መጠለያዎች ላይ ያነጣጠረ የአየር እና የመድፍ ጥቃት መፈጸሙን አስታውቋል። የአይረን ዶም አቅም እና የኢኮኖሚ ጫናው። ይህ በእንዲህ እንዳለ የእስራኤል መከላከያ ባለሙያዎች ስለ አይረን ዶም ስርዓት አቅም አዲስ ስጋት አንስተዋል። ስርዓቱ በተከታታይ በሚሰነዘሩ በሺዎች የሚቆጠሩ ርካሽ ሮኬቶችን ለመመከት ውድ የሆኑ ሚሳይሎችን መጠቀም ዞሩንዳ መሆኑን ከፍተኛ የኢኮኖሚ ጫና ይፈጠራል። ለማምረት ጥቂት $100 ብቻ ሲፈጅ፣ አንድ የአይረን ዶም ሚሳይል ግን አንድ ሮኬት ለማክሸፍ እስከ $100,000 እንደሚያስወጣ ይገመታል። የኢኮኖሚ ጫና የጦርነቱን ረጅም ጊዜ ዘላቂነት ጥያቄ ውስጥ እንደሚጥል ተንታኞች ስጋታቸውን የገለጹ ነው። ዓለም አቀፍ ምላሽ እና የጸጥታው ምክር ቤት ውጥረት። በዓለም አቀፍ ደረጃ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ግጭቱ ከቁጥጥር ውጭ ሆኖ መላው ቁጣና ወጣበት የእሳት አደጋ እንዳይከሰት ወገኖች በአስቸኳይ ተኩስ እንዲያቆሙ ጥሪ አቅርበዋል። የጸጥታው ምክር ቤት አሁንም በጉዳዩ ላይ አንድ ወጥ አቋም መያዝ አልቻለም። አሜሪካ፣ ብሪታንያ እና ፈረንሳይ የእስራኤልን ራስ የመከላከል መብት ሲደግፉ፣ ሩሲያ እና ቻይና ደግሞ የእስራኤል ድርጊት ግጭት የሚያባብስ ነው ሲሉ ወቅሰዋል። የክፍፍል ምክር ቤት አፋጣኝና ተጨባጭ እርምጃ እንዳይወስድ እንቅፋት ሆኗል። ቻችን እንደተመለከትነው በመካከለኛው ምስራቅ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ይገኛል። ግጭቱ እየሰፋ መምጣቱ የጦር ቴክኖሎጂዎች አቅም መፈተኑን እና የዓለም ሀያላን ሀገራት አቋም መለያየት በቀጣይና ምን ሊፈጠር እንደሚችል ለመገመት አስቸጋሪ አድርጎታል። ለዛሬ አሰናዳንላችሁ ዜና ይህን ይመስል ነበር። በሰዓት ውስጥ ተመልሰን እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን።